በኖርዌይ ተንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ ጀግና ማለት ሱሪ የታጠቀ ቀበቶ ያሰረ ማለት እንደዚህ ነው። እያንዳንዳችሁ ቴንኪው ልትሉት ይገባል። እኔ ፐርሰናሊ መረጃውን በአጭሩ ላቀርብላችሁ። በኖርዌይ ተንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። ክብርሽን ያጣሽ እያንዳንድሽ ክብርሽን ያጣሽ፣ የተዋረድሽ፣ የተንጓጠጥሽ፣ የተተፋብሽ፣ የተሰደብሽ፣ የተገላመጥሽ ልጅሽ፣ ባልሽ፣ አባትሽ፣ እናትሽ ክብርሽ የተነካ ሴት ሁሉ ቴንኪው ልትሉት ይገባል። እያንዳንዳችሁ ማንነታችሁ የተነካ እያንዳንድሽ ከቲክቶክ እስከ ዩቲዩብ በሚዲያ ያላችሁ ሁሉ እያንዳንዳችሁ ቴንኪው ልትሉት ይገባል። ጀግና ማለት ሱሪ የታጠቀ ቀበቶ ያሰረ ማለት እንደዚህ ነው። እያንዳንዳችሁ ቴንኪው ልትሉት ይገባል። እኔ ፐርሰናሊ ህመሜም ቁስሌም እንባዬም ሁሉም ተመልሷል። ብትፈልግ ትግባ ብትፈልግ አትግባ እቺን ታክል መስማቴ እኔም እንደ አንድ ኢትዮጵያዊ ያስደስቶኛል። እያንዳንዳችሁ በራችሁ የተንኳኳ ወይም ወደፊት በፕላን በራችሁ ሊንኳኳ የተቀመጣችሁ በስም ዝርዝር ዛሬ ቴንኪው ልትሉት ይገባል። እንደ ሀገር ነው ልናመሰግነው የሚገባው። እንደ ሀገር እንደ ሀገር እዛ ቤት የተተፋባችሁ፣ የተገላመጣችሁ፣ የተሰደባችሁ፣ የተንቋሸሻችሁ ወኔ ማለት እንደዚህ ነው። ወንድ ማለት እንደዚህ ነው። ሱሪ መታጠቅ ማለት እንደዚህ ነው። እኔ ፐርሰናሊ እድሜ ዘላለሜን ምክንያቱም ስድብ የሚያቆማት ሰው ስላልሆነች እድሜ ዘላለሜን ባንቺ አፍ ብቻ እንዳታሞግሽኝ እኮ ነው ያልኩሽ። እኔ ራሴ ሙገሳ ብቻ አልፈልግም፣ ክብር ብቻ ካንቺ አፍ አልፈልግም። ከዛ ውጪ መሳደቡን መልሼልሽም አላቅም፣ ከዚህም በኋላ አልመልስልሽም። ግን እያንዳንድሽ በዛ ቤት ክብርሽ የተነካ ልጆችሽ፣ ትዳርሽ፣ ወንድሞችሽ፣ እህቶችሽ፣ እናትሽ፣ አባትሽ፣ አመጣጥሽ፣ ማህበረሰብሽ፣ ህይወትሽ፣ ጓዳሽ፣ ጎርጓዳሽ የተነካብሽ ሁሉ ዛሬ ለሁላችን ደስታ ነው። ኢንሻአላህ ነገ ከነገ ወዲያ ደግሞ ሌላ ትልቅ ደስታ አለ። ህግ የሚባለው ነገር እንዳለ ሌላውን ተውት። ይሄ መታሰሩ፣ መቀጣቱ፣ መገረፉን፣ መሰቀሉን ወይ ደግሞ ገንዘብ መክፈሉን ምናምን አይደለም። ህግ የሚባል እንዳለ መስማታችን ራሱ ለኔ ትልቅ ነገር ነው። እኔ ትታሰር አይደለም፣ ህግ የሚባል ቦታ ላይ የሚያቆማት ወንድ እንዳለ እኔ ፐርሰናሊ ቁስሌ ሁላ ኔዳ ነው። እኔ ፐርሰናሊ ያስለቀስሽኝ ሁሉ ነው ዛሬ ሄዳ ነው። ይሄን ስሰማ እንዴት ደስ እንዳለ ጧት እኔ እንድጠነቀቀን ሰዎች እንደከሰሱኝና እንደምታሰር ምናምን ስታወሪ ሰምተው ልጆች ሲልኩልኝ ነበር። ጧት ለኔ ተመኝተሽው ስታወሪ ነበር። ጧት ተሳስቻለሁ ጋይስ፣ ልጆች በውስጥ ሲጽፉልኝ ነበር። ሁለት ሰዎች ከሰውሻል ምናምን እያልሽ ስታወሪ ነበር። ለኔ ስለኔ ያወራሽ ነበር። እኔ አልሰማሁሽም፣ ግን ልጆች ጽፉልኝ ነበር እኔ መከሰሴንና እንደምታሰር። ከኔ ጋር ያለው ከሁሉም ይበልጣል። ከኔ ጋር ያለው ከሁሉም ይበልጣል። መድኃኒዓለም የት ሄዶ የኔ ቢያልቅበት የልጅ አምላክ የት ሄዶ? ጠዋት ስለኔ ስትናገሪ ነበር። ተከሰሻል፣ ተጠንቀቂ፣ ሁለት ሰዎች ከሰውሻል፣ ተጠንቀቂ። አንቺ እኔ እንድጠነቀቅ አንቺ እየነገርሽኝ ለኔ አንቺ አዝነሽልኝ ነው። እመኝኝ ካንቺ የከሰሱኝ ሰዎች ያዝኑልኛል። ከሰውኝ ከሆነ ኢንኬዝ ካንቺ የዱባይ ፖሊስ ካንቺ የዱባይ ህግ ያዝንልኛል።
ከዚህ ወዲህ እኔ ዛሬ በሷ ቤት እንባችሁ የፈሰሰ በሷ ቤት ያዘናችሁ የተሰበራችሁ ያለቀሳችሁ እኔ እኮ ጥርሷ አስቀጣሪ ለምን እንደያዘችኝ ታውቃላችሁ? እጄን አልጠመዘዝም ስላልኳት ዛሴት ስሙን ያልሰጠሽም ስላልኳት አለቀ። ብሰጥ ብከፍል ምናምን ልክ ከሌሎቹ ጋር ተጣልቼ እንደምታረቀው ምናምን ባሽቃብጥ she will be okay with me። ብዙ ሰው አስለቅሰሻል፣ ብዙ ሰው አቆስለሻል፣ የብዙ ሰው እንባ አለብሽ፣ የብዙ ሰው እኔ በጣም ጋይስ አንድ ነገር ልንገራችሁ፣ እኔ በጣም አራዳ ነኝ። በጣም ጌታ ከደሃ ጋር ደሃ ሆኜ መኖር እችላለሁ፣ ከሀብታም ጋር በልካቸው ሆኜ መኖር እችላለሁ፣ ከዱርዬ ጋር መኖር እችላለሁ፣ ከተማረ ሰው ጋር መዋል እችላለሁ። እኔ አራዳ ነኝ። እኔ እጄን ጠምዝዞ ገንዘብ የሚጠይቀኝ ሰው ግራ ፈቅጄ ነው የምሰጠው፣ ወድጄ ደስ ብሎኝ አመኝበት። እኔ ስወድ ለወደድኩት እኮ ነው አይኔን አላሽም እኮ እኔ ከወደድኩኝ በስማ እኔ አልወደድ እኔ ከወደድኩኝ ምንም ጉዳይ አይደለም፣ ድርሃም አይደለም። ለምን ያለኝን ፔፓል ላይ ያለኝን ዶላር አውጥቼ ለምን አልሰጥ? እኔ ከወደድኩኝ አይኔ ላላ ሁለቴ አላስብም። ስሰጥ እንኳን ሁለቴ ደግሜ ቆይ እንደዚህ ላድርግ እንደ እንኳን ብዬ አላስብም። ግን እጄን ተጠምዝዤ ኔቨር ተገድጄ እንዳልሰደብ ፈርቼ ወይ ነይ እንደዚህ ስለተደረገልሽ እንደዚህ አድርጊ ነው ብሎ ኩላ ላደርጋቸው እችላለሁ። አመኝበት ሰዎችን የምመዝንበት የራሴ ደግሞ የሆነ አራዳ ስትሆኑ እኮ አጠያይቅም እኮ አይነት አለው እኮ በፊት ለፊት ግልብ ያለ እንዳልሰደባችሁ ክፈሉ አይባልም። አራዳ ስማርት ነው። በአራዳ መንገድ እንኳን አልነበረም። የሆነ ነገር ላወራ ነበር ግን ይቅር። ጤና ይስጥልኝ። ባለቤቱ ያውቀዋል። ጤና ይስጥልኝ። ኦ ማይ ጉድ ሎርድ። እና ጎጃሞች ዛሬ እነሱ ዘንጠው እኛን አዘንጠውናል። ዛሬ አልዘነጥንም እንዴ? ዛሬ አልዘነጥንም? እስቲ አንድ ላይ ብንዘንጥ ምን ይመስላችኋል? እንደ ሐሳብ